ሰላም እንዴት ናችሁ? እንግዲህ በቃል በገባሁት መሰረት እንግዲህ የመጀመሪያ ፕሮግራም የሚሆነው የሚሰከሰው የስደት ኑሮ ምን ይመስላል ነው። እንግዲህ በስደት ኑሮ ህይወት ውስጥ ያላችሁ ወንድም እህቶች ይህን ፕሮግራም በአጋጣሚ እንደዚህ ስክሮል እያደረጋችሁ እኔን ካገኛችሁ ያው ዛሬ የሚሰከሰው ስለዛ ነው። በውጭ ሀገር ላይ የምትኖሩ ኢትዮጵያኖች እንግዲህ ወንድም እህቶቼ ውጭ ሀገር ያለውን የላይፍ ኤክስፒሪያንስ በቅርበትም በሩቅም ኤክስፒሪያንስ ያደረጋችሁ ይህን ስል ረጅም ዓመትም የቆያችሁ ልትኖሩ ትችላላችሁ። በቅርብ የሚሄዳችሁ ልትኖሩ ትችላላችሁ። ከዚህ በኋላ የማወራውን ነገር አንደርስታንድ ልታደርጉኝ ትችላላችሁ ብዬ ኤክስፔክት አደርጋለሁ እና የስደት ኤክስፒሪያንስም የሌላችሁ ሰዎች ምናልባት የሆነ ኢንሳይት ይኖራችኋል ለማውጣት ፍላጎት ካላችሁ እና እዚህ ከመጣችሁ በኋላ ምን ነገሮችን ፌስ ምን ማድረግ እንዳለባችሁ ምን እንደሚጠብቃችሁ የሆነ ኢንትሮ ይሆናችኋል ብዬ አስባለሁ እና ስፔሻሊ በስደት ህይወት ያላችሁ ደግሞ ሞር አይዲያን ሼር ስለምታደርጉ አይ ቲንክ ትረዱኛላችሁ ብዬ አስባለሁ። ኤኒዌይስ እኔም በስደት ህይወት ውስጥ ስላለው ያለውን ነገር እንግዲህ እንሰክሳለን። ይህን እንዳወራ ምክንያት የሆነኝ ነገር ምንድን ነው? በጣም ኢትዮጵያ ላይ በአሁኑ ሰዓት ላይ ባለው የኑሮ ግሽበት፣ ባለው ኢንፍሌሽን፣ ባለው የስራ ማጣት፣ ባለው ብዙ ሶሻል ላይፍ ችግሮች ምክንያት ብዙ ሰው ከሀገር መውጣት መሰደድ ይፈልጋል እና የማያውቁት ሀገር አይናፍቅም ይባላል እና አዎ አይናፍቅም፣ ግን እንድትናፍቁ የሚያደርጉ ብዙ ምክንያቶች አሉ። በቤተሰብም ህይወት ውስጥ ሊሆን ይችላል፣ በሚገጥሙ ማናቸውም ፐርሰናል የሆነ ላይፎች ውስጥ ከሀገር ውጭ እንድንወጣ የሚያስመኙ ብዙ ምክንያቶች አሉ እና ሰው የተለያየ ሪዝን አለው ከሀገር የሚወጣበት፣ ለትምህርት፣ ለትዳር፣ ለስራ ሊሆን ይችላል። ግን ዋናው ፐርፐዝ ከሀገር መውጣት ዋናው ትልቁ ፐርፐዝ ብዬ የማስበው ጊዜን ወይም ታይምን መግዛት ነው። ይህ ማለት ምንድን ነው? ሀገር ቤት ሆነን ለፍተን ሰርተን የምናገኘው ገንዘብ እና አቺቭ የምናደርገው አቺቭመንት አለ ዊዝ ሬንጅ ኦፍ ታይም። ከሀገር ወጥተን ደግሞ ሰርተን የምናገኘው ገንዘብ እና አገር ላችን ላይ ኢንቨስት ብናደርግ ራሳችን በምን አይነት ደረጃ እንለውጣለን የሚለው ታይም ደግሞ ዱሬሽን አለና ስደት በአጠቃላይ ዋናው ታርጌቱ የእነሱን ሀገር መናፈቅ፣ ካልቸራቸው መናፈቅ ምናምን ሳይሆን ታይምን ጊዜም መግዛት ነው። ኢትዮጵያ ላይ 5-6 ዓመት የሚፈጅብንም ምናልባት 2-3 ዓመቱ ሰርተን ሀገር ቤት ተመልሰን ሰርተን ምናምን የሚለው ነገር ነው አብዛኞቹን ሰዎች ወደ ስደት እንዲሄዱና እንዲመጡ የሚያደርጋቸው። እኔንም እንደዛ እዚህ ከመጣም በኋላ 2 ዓመት 3 ዓመት ብለን ሰክሰን 20 ዓመት የምንቆይ ብዙ ሰዎች አሉ። እጃችሁን አውጡ። 2 ዓመት ብላችሁ 4 ዓመት ብላችሁ 6 በ20 ተባዝቶ ወልዳችሁ ከብዳችሁ ያረጃችሁ ልትኖሩ ትችላላችሁ በስደት እና ይህ ሁሉም ጋር ያለ እውነታ ነው። እና የስደት ኑሮ ምን ይመስላል? እንዴት ነው እየኖራችሁ ያላችሁ? ተመችቷችኋል ብላችሁ ብትጠየቁ መልሱን ለእናንተ አስቀምጣለሁ። እና የመጀመሪያው በስደት ህይወት ውስጥ ዋጋ የምንከፍላቸው ነገሮችን ነው የምናየው። 5 ነገሮችን ለመናገር ፈልጋለሁ። አንደኛው የመጀመሪያው ብቸኝነት ነው። አንደኛው የስደት ደሞዙ ከገንዘቡ ከኑሮ ስታይል ባሻገር የመጀመሪያው ደሞዙ የሚከፈላችሁ በስደት ህይወት ውስጥ ደሞዙ ብቸኝነት ነው። በጣም የብቸኝነት ህይወት ያጠቃችኋል። ዲፕሬሽን ይኖራል። የለመዳችሁት ሰላም ነው እንዴት ነው አማን ነው ምናምን ያላችሁ ሰው ኢትዮጵያ ላይ የምትሰክሱት አንድ ሰው 3-4 እያገኛችሁ ሻይ ቡና የምትጠጡበት ላይ ቁብ እድር ምናምን ለቅሶ ቤት ምግብ ቤት ምናምን ሻይ ቤት መገናኘት ማውራቱ ምናምን ቀደዳው የለም። ማንም እዚያ አይቀድም፣ ሁሉም ሩጫ ነው። ስለዚህ ያ ነገር ለአንድና ለመጨረሻ ጊዜ አይኖርም። ጎረቤታችሁን የማታውቁት እና ብቻ ትሆናላችሁ። በዚህ አጋጣሚ ብቸኝነት ያጠቃችኋል። ዲፕሬሽን ይኖራል። ያንን ቻሌንጅ እንዴት እንደምታደርጉ አታውቁትም። ከዛ ጀጅ ማድረግ ትጀምራላችሁ እዚህ ያለውን ሰው። እኔ እዚህ ሀገር መጥቼ እንዴት የሀገሬ ልጆች ሆኖ አያወሩኝም እንደዚህ አይሉኝም የሚለው ጀጅመንት ቀስ እያለ ይመጣል እና የብቸኝነት አንዱ ትርፉ የስደት ብቸኝነት ነው። ሁለተኛው የባህል ልዩነት። እንግዲህ በምትኖሩበት ሀገር ቻይናም፣ ጃፓንም፣ አሜሪካም፣ ዩሮፓም ልትኖሩ ትችላላችሁ በተለያየ ዓለም እና ከነበራችሁበት ካልቸር ከነበራችሁበት ትራዲሽን ስፔሻሊ ስለ ኢትዮጵያ የማወራው እና እዛ ከለመድነው ህይወት እዚህ መተን ስንኖር ያለውን ህይወት ደግሞ ስናወዳድረው
ኮምፕሊትሊ ሰማይና ምድር ይሆንብናል which is difficult to learn and to live with። ከነዚህ ባህር ላይ መጣው ሲያናድድ መሀል ላይ ቪዲዮ እየቀረጽኩ እናንተ እየሰከስኩ ሽንት መጥቶ አልሄድኩም። ኦኬ ምን ላይ ነበር? የባህል ልዩነት ከፍተኛ የሆነ የባህል ልዩነት አለ። ይህ ማለት ምን ማለት ነው? የቋንቋው ባህል ልዩነትን የሚያመጣው ቋንቋ ነው አንደኛው። ስለዚህ ቋንቋው ሊለይባችሁ ይችላል፣ አንደርስታንዲንግ ላይኖራችሁ ይችላል። ስለዚህ በቋንቋ ምክንያት መገለል ሊደርስባችሁ ይችላሉ። አንድን ሰው ሄልፕ አድርጋችሁ ሄልፕ መደረግ ፈልጋችሁ ላያደርጋችሁ ይችላል። አንድ ኤክስፒሪያንስ ልንገራችሁ። የሆነ ጊዜ ሱፐር ማርኬት ሄጄ እቃ ገዝቼ ወደ ቤት እየሄድኩኝ መሀል ላይ ከሱፐር ማርኬቱ ወጥቼ መሀል ላይ እየሄድኩኝ ማለት ነው ምግቡ ተበተነ፣ ፕላስቲኩ በትናል እና በቃ ይሄ ብርቱካኑ ወደ ግራ 5-6 ብርቱካን ወደ ግራ ወደ ቀኝ እንደዚህ ተበታተነ። እንዲያውም አንዷ ረግጣብኛለች አንዱን ብርቱካን። በጣም የምትገርም ሴትዮ እና በዚህኛው ተበትኗል፣ በዚህኛው ይዣለሁ። ስለዚህ ያለኝ አማራጭ ምንድነው? ፌስታል እንደገና ውስጥ ሱፐርማርኬት ውስጥ ገብቼ ኤዘር ፌስታል ማምጣት ነው ወይም የተበተነውን በዚህ በሁለተኛው ላይ አድርጌ ተሸክሜ የሚሄድ ነው። ስለዚህ ያኛውን ደግሞ ወደዛኛው የተበተነውን አንስቼ ወደዚህኛው ከጨመርኩኝ ያኛውን መበተኑን እና ያለኝ አማራጭ ምንድን ነው? ወይ በዙሪያ ያሉትን ሰዎች እባካችሁ አንዴ ተመልከቱልኝና ፌስታል ገዝቼ ልምጣ ማለት ነው፣ ወይ ደግሞ የተበተነውን ይዞ መሄድ ነው። እና ግራ ሲገባኝ መሀል ላይ ሰዎች ያልፋሉ በዛ ምንም እንዳልተፈጠረ በቃ ማለት አንደርስታንድ አድርጎኛል እንደተበተነና ምን ማድረግ እንደፈለኩ። ግን በቃ አለ አበሻ ለምሳሌ ቢሆን ወይ ተበተነብህ ምናምን ብሎ በዙሪያ በአቅራቢያ ሆነ ሄልፕ ያደርጋል ይረዳሃል። እና እነሱ ምንም እንዳልተፈጠረ በራሳቸው ዓለም ውስጥ ነው የሚሄዱት። እና ያለኝ አማራጭ ምንድነው? ያንን እንትን እዛ ፓርክ በተደረገ መኪና ጋር ሰብሰብ አድርጌ ለቀም አድርጌ አስቀምጬ ድጋሚ ሮጬ ተመልሼ ፌስታሉን ገዝቼ ነው ድጋሚ መጥቼ ሰብስቤ የሄድኩት። እና እኛ ሀገር ሰው ይሉንታ አለው ለመርዳትም ለማገዝም። በእርግጥ ፈረንጆች ይረዷቸዋል፣ ግን እርዱኝ ካላችሁ ነው የሚረዷችሁ እንጂ የሆነ ተነስቶ በተነሳሽነት ወይም በቅንነት ወደ ወረቶ መጥተው የማድረግ ተነሳሽነት የላቸውም ስለማያውቋችሁ ማለት ነው። እና እንደዚህ አይነት የካልቸራል ትንንሽ የካልቸራል ሾኪኮች ይኖራሉ። ኤክስፒሪያንስ ሊኖራችሁ ይችላል በስደት ህይወት ውስጥ ያላችሁ ወይም ያለፋችሁ ሰዎች። እና የባህልም ልዩነት አለ። ሌላው ደግሞ ጎረቤታችሁ ላታውቁ ትችላላችሁ። ለምሳሌ እኔ ሩሜቴን ለማወቅ የፈጀብኝ 6 ወር ነው ሶሻብል ሆኖ ለማውራት ኮሚኒኬት ለማድረግ። እና ሀይ ነው በቃ ወደ ራሳችሁ ዓለም ወደ ራሳችሁ ኑሮ ትመለሳላችሁ። እኛ ሀገር ጋር ደግሞ ጎረቤት ሆነ በ6 ወር ውስጥ ምናልባት 6 ወር ውስጥ ብዙ ነገር ይደረጋል። በዓላት አሉ፣ ለበዓል መጠራራት አለ። ከበዓል መጠራራት አልፎ እቃ መዋዋስ አለ። ከቃል መዋዋስ አልፎ ደግሞ ምናልባት የተከራየህበት ቤት ቸከስ ካለች ሌላ ዓለም ውስጥ ልገባ ትችላለህ። ወይም ሴትም ከሆንሽ እንደዛው ብዙ ነገር ይደረጋል። ጉርብትናው በጣም የሰፋ ነው። ሶሻል ቦንዱ ሀይ ነው። እዚህ ጋር በ6 ወር ውስጥ አታውቁ። እኔ አንድ ኤክስፒሪያንስ ለምሳሌ ልንገራችሁ። የተከራዩበት ቤት የሆነ ታይም ላይ 2 ልጆች ያላት ሴትዮዋ ባሏ ሞቷል። የተለያየ ከተማ ነው የሚኖሩት ሁለቱ ልጆቿ እና 75 ዓመት አሮጊት ናት። አንዳንድ ጊዜ ነው እኔ ዕቃ ስትገዛ ምናምን ስትወርድ ምናምን ማየት በመስኮት እና ከእሷ ጋርም ሶሻብል አይደለንም። ከዕለታት በአንዱ ቀን ያው አረፈች። ነፍሷን በገነት ያኖረው አረፈች። እኔ ማረፏን ማንም አያውቅም። ከዛ ሸተተና አካባቢ በቃ ቤቱ እንዳለ እንትን አለ። በቃ ሌላ ሽታ ያው አልፎ ሳወራው አሁን ኖርማል ስለሆነ እንጂ በሰዓቱ በጣም ነው ያዘንኩት። ማለት እኔስ በሆን በስደት መጥቼ ብሞት እዛ ቤት ውስጥ ማለት የሚሰማችሁ በጣም መጥፎ ስሜት አለና በጣም ነው በጊዜው የተሰማኝ። እኔስ በሆን ታመሜ በዚሁ ልቀርስ ኖሮ ሀገር ቤት እንኳን ያውቋቸዋል። መታመማችሁ መጥቶ ይጠይቋቸዋል፣ ያስታመማቸዋል። እዚህ እንኳን ማስታመም ትወጡ ትገቡ ማንም የሚያውቃችሁ ሰው የለምና መጨረሻ ላይ ሸተተ። ያን ነገር ኮንፊውዝድ ስንሆን ከሌላ ሩሜት ጋር ተነጋግረን ፖሊስ ጠርተን መጥቶ አይቷት በቃ ወስዷቸው ልጆቹን ደውሎ መታችሁ ቀበራት እናታችሁ ሞታለች ተብሎ በቃ እና ብቸኝነት ህይወት እነሱም መጨረሻ በስተርጅና የብቸኝነት ህይወት ነው። በቃ ልጆቹ የተለያየ ከተማ ይሄዳሉ፣ የሚጦራቸው የለም፣ ብቻቸውን የሚቀሩት ባልና ሚስት ወይም አሮጊት ብቻዋን ትቀራለች ወይም ሽማግሌውን ብቻውን ይኖራል እና ሚዝረብል የሆነ ላይፍ ነው መጨረሻ ላይ የሚኖሩት። እና ይሄንን ስታዩ
በጣም ሾኪንግ በቃ የባህል ልዩነታችን የካልቸር ልዩነታችን በጣም እንትን ነው። የሶሻል ቦንድ ስለሌለ አዲስ ለሚመጣ ሰው ለአዲስ ስደተኛ በጣም ኢስ ኮንፊውዚንግ እና በዚህ ህይወት ያለፋችሁ ሰዎች ኤክስፒሪያንስ ካላችሁ ምናልባት ትዝታውን ከቀሰቀስኩባችሁ ኮሜንት ላይ ዱቅ አድርጋችሁ ያላችሁን ኤክስፒሪያንስ ብታወሩ ለሌላ ሰዎች አዲስ ትምህርት ሊሆን ይችላል እና እኔም ላየው ይችላለሁ፣ ከዛ ልማረው ይችላለሁ የባህል ልዩነት። ሶስተኛው በፊት ከነበረን የቤተሰብ የጓደኛ ጋር ያለንን ቦንድ በጣም ኮምፕሊትሊ ዲሚኒሽ ያደርገዋል። ይህ ማለት ምን ማለት ነው? አንድም ወር ቆይ 5 ወር 1 ዓመትም ቆይ ኢትዮጵያ ካለው ፍሬንድሺፓችሁ በፊት ጓደኞቻችሁ፣ ሴት ጓደኛሽ፣ ቤተሰቦችሽ ወይም ቤተሰቦች በስደት ስትኖር ከብዙዎቹ ጋር መቆራረጥ ትጀምራለህ። ሚስ አንደርስታንዲንግ ይኖራል። ወይ ስራ ላይ ልትሆን ትችላለህ፣ ወይ ተኝተህ ሊሆን ይችላል። ስልክ ላትመልስ ላታነሳ ትችላለህ። ውጭ ሀገር ሄዶ በቃ ከአሁኑ ይጠብራል እንዴ ምናምን የሚለው አይነት ኢነርጂ ይመጣል እና ሰዎች ሚስ አንደርስታንዲንግ ያደርጓቸዋል። የዛ ሚስ አንደርስታንዲንግ ደግሞ ቀንን እየወለደ እንደኮራችሁ እንደጠበራችሁ አድርጎ ነው ሰው የሚወስደው እና በጣም የሶሻል ጋፕ ለምንድን ነው ምን አድርጌ ነው ሰው ማይደውልልኝ ማለት እንዲደውልላችሁ እና አብዛኛው ኤክስፔክት የሚያደርገው እናንተ እንድደውሉ እንዴት ነው ሰላም ናችሁ ምን ልርዳችሁ እንድትሉ ነው የሚፈልጉት እንጂ በቃ እሱ ማስደት ላይ ስላለ በቃ ምን ይሆናል ትባላላችሁ። በቃ እዚህ ኮምፎርት ዞን ምርጥ ላይፍ ላይ እንዳላችሁ ሰው ነው ኤክስፔክት የሚያደርገው እና ምን ይሆናል እሱ እንኳ ምናምን ከረሳን ከሄደ በኋላ ምናምን አይነት ስም ነው የሚወጣላችሁ እና ቻሌንጅ ምናልባት እናንተ ኮርታችሁ ኩራተኛ ወይም ተቀይራችሁ ሳይሆን በላይፍ ስትራግል ውስጥ ሀስል እያደረጋችሁ እየሮጣችሁ እየሰራችሁ ለራሳችሁን ጊዜ ያንሳችኋል። ያው ታውቁታላችሁና 2-3 ስራ ሰርቶ የሚገባ ቤት ይኖራል። ኢቭን ለማብሰል ኢቭን ሶሻል ሚዲያ ላይ ገብቶ ለማውራትም ለማየትም ጊዜ የማይኖረው አይነት ሰው አለ። የላይፍ ስታይሉ የሚፈጥረው ጭንቀትና ስትረስ አለ እና ሰዎችን በብቸኝነት ውስጥ ደግሞ ስለምዱት ሰው እንደማይደርስላችሁ አንደርስታንድ ታደርጋላችሁ። በቃ ከፈጣሪ በስተቀር ማንም በዙሪያችሁ እንደሌለ ሰዎች አንደርስታንድ እንደማያደርጓችሁ ስትረዱት ለራሳችሁ ብቻ እናንተ እንዳላችሁ አድርጋችሁ ስለምትቆጥሩት የሰው መኖርና አለመኖር እናንተን አያስጨንቃችሁ። በቃ ታርጌታችሁ የቀን ውሏችሁን የቀን ስራችሁ ላይ ነው ፎከስ የሚሆነው እና ኢነርጂያችሁ ወደዛ ሺፍት ስለሚያደርግ ከሰው ጋር ያላችሁ ግንኙነት በጣም ዲሚኒሽ ያደርጋል። ስለዚህ ከቤተሰብ ጋር ያለው ግንኙነት በጣም እንትን ይላል። ሶስተኛው ደግሞ የስራ ሁኔታ ኢትዮጵያ ላይ የሚሰራው ስራ 8 ሰዓት ነው። 2 ሰዓት ይገባል። ከዛ 4 ሰዓት ላይ የሻይ ሰዓት ይባላል። ሻይ ሰዓት ላይ 30 ደቂቃ 5 ሰዓት ምናምን 1 ሰዓት ይጨመርበታል። 5 ሰዓት ይገባል። ከዛ ምሳ ይመጣል። ምሳ ሰዓት ላይ 1 ምናምን ሰዓት ተኩል ይወራል። እንዲህ ያለ 8 ሰዓት 10 ሰዓት ይደርሳል። 8 ሰዓት ይሰራል። አጠቃላይ ፎከስ የተደረገው ስራ እኮ 5 ሰዓት ወይም 4 ሰዓት ሊሆን ይችላል እና እዚህ ደግሞ እንደዛ አይደለም። በቃ ስልክን ታስቀምጣለህ። ስራ እስከገባ ድረስ ወርክ ኢዝ ወርክ ላይክ you got to pay with hours። ስለዚህ እንደዛ አይነት ወርክ ካልቸር ይዘመተን እዚህ ስንመጣ በጣም ስራ ይከብዳል። እኔ የመጣው ጊዜ የሆነ ታይም ላይ በኢንጂነሪንግ ነው ግራጁዌት ያደረኩትና ብዙ ጊዜ ከማሽን ጋር ነው የማሳልፈው ፋብሪካ ውስጥ ማለት ነውና አብዛኛው እንደመጣ በፕሮፌሽኑ ስራ አያገኝም እና ለምሳሌ ዶክተር ሆኖ የመጣ ሰው እንዴት ዶክተር ሆኜ ሀገሬ ላይ እያከምኩ ወይም ፕሮጀክት ማናጀር ሆኖ ሀገሬ ላይ ፕሮጀክት ማናጀር ሆኜ እዚህ መጥቼ ዶሮ ልግደል፣ ዶሮ ፋብሪካ ስጋ ቆረጣ ፈለጣ ወይኔ በቃ ዲስትራክሽን ነው የሚፈጥረው። ይሄ አይደንቲቲ ዲስራፕሽን የሆነ አይደንቲቲ እኔ እዛ እንደዚህ አይነት ነበርኩኝ አሁን እንዴት እንደዚህ አይነት ስራ ሰራለሁ እንዴ እኔ መስታወት ወልወል እኔን ጥረግ የሆነ ኢጓችሁ በጣም አናቱ ላይ ይወጣልና በቃ እኔ ዶክተር ሆኜ በአገሬ ላይ ተከፍሬ እንደዚህ አይነት ደሞዝ እያገኙ እዚህ መጥቼ እንደዚህ አይነት ስራ እየሰራው እንደዚህ አይነት ኑሮ ልቀጥል ነው የሚለው በቃ ይሄ ምንድን ነው የሚባለው ራሳችሁን ፈልጉ የማግኘትና ከነበራችሁበት ላይፍ ስታይል እና አሁን ያላችሁበት አይደንቲቲያችሁ ይለያያል። ኢቭን ዞ የተሻለ ገንዘብ ልታገኙ ትችላላችሁ ከኢትዮጵያ አንጻር ግን በገንዘቡ በማግኘት መካከል እና በአይደንቲቲው በስራው መካከል ያለውን ልዩነት ስታስነጻጽሩ ከእናንተ ጋር አይዋጥላችሁም እና ያንን ለመድመጥ ኢቴክስ መኒ ታይምስ እና እኔ ብዙ ለመጀመሪያ ጊዜ የሚያስቀው አጋጣሚ የመጣሁት በኮቪድ አካባቢ ጊዜ ነውና ስራም የለም ሰውም ቤት ነው የሚቀመጠው ብዙ ስራ የለም ምናምን አዛ ነበር
እና ያለኝ አማራጭ ቶርኖ ቤት መግባት ነው፣ እንጨት ቤት እና በጣም ሀስል በቃ በጣም ከባድ ነው ስራው። እኛ ሀገር 8 ሰዓት መስራት የለመደ ሰው እዚህ 12 ሰዓት ይሰራል። ስትሰሩ ደግሞ 8 ሰዓቱ እንደዛ ማርፈድ ምናምን የለም። የሆነ ሻይ ቡና መጠጣት ምናምን ፈን ማድረግ የለም። ስልክን ታስቀምጣለህ፣ ትገባለህ። ኦን ዲዩቲ ኦን ፎከስ ነው 8 አወር ሰዓታቸው። የሻይ ሰዓት 15 ወይ 1 ሰዓት ይሰጣል። ሰግጠህ ትሰራለህ እና የሰውነት መዛል፣ ድካም፣ እነዚህ ነገሮች ያለመድናቸው ስለሆኑ የስራው ሁኔታ በጣም ይከብዳል እና የስራውን ሁኔታ መልመድ ስፔሻሊ ከነበረ ማንነት ከነበረን ፕሮፌሽን ዳይቨርት ስናደርግ የሚመጣብን ያንን አክሰፕት ለማድረግ የሚፈጅብን ቻሌንጅ፣ ሁለተኛ ደግሞ በስራ ሁኔታ አጋጣሚ የሚፈጠረው ድካም፣ እንደዚህ ነው እንዴ ተሰርቶ ገንዘብ የሚገኘው የሚለውን ቻሌንጅ ስታዩት በጣም ዲፊካልት ያደርገዋል እና ይህ ነገር አንደኛው ቻሌንጅ ነው። ሌላኛው የፍቅር ግንኙነት እና ህይወት። እንግዲህ ፍቅረኛ ኖሮሽ ወይም ፍቅረኛ ኖሮ ባባዬ ቤቢዬ ተባብለሽ መተሽ እዚህ ባይ ባይ የምትዩ ጊዜ በጣም ፈጣን ነው። ወይም ባይ ባይ የምትላት ታይም ፈጣን ነው። ወይ አንተ ተቀይረ አይደለም ሲስተሙ ይቀይርሃል፣ ይቀይርሻል። ምን ማለት እንዴት ነው? የታይም ዞናችን የሚለያይ ከሆነ ያው ስልክ በዛሬ ጄኔሬሽን ጓደኛ በሉት አለማችሁ ነው። ስልክ ማለት አለማችን ነው በዛሬ ሰዓት። ቤተሰቦቼ ማውራት ከፈለኩ በስልክ ነው። ጓደኞቼ ማውራት ከፈለኩ በስልክ ነው። ስራ ቦታም ለመግባባት ከሰዎች ጋር ኮሚኒኬት ለማድረግ በስልክ ነው። ስለዚህ ዋን ፎርም ኦፍ ኮሚኒኬሽን ይህ ስልክ። ስለዚህ ሁልጊዜ አንዳንድ ጊዜ ከስልካችን ጋር የምንሆን የሚመስላቸው ሰዎች አሉ። በእርግጥ ኢትስ አባውት ኮሚትመንት። በምንም አይነት ሁኔታ ውስጥ ብንሆን ለዛ ሰው ሪስፔክት እና ቦታ ካለን በኤኒ ሚንስ ያንን ስልክ አንስተን ለማውራት ፈቃደኞች እንሆናለን፣ እናደርጋለን። እኛ ሰዎች ስንባል ግን አንዳንድ ጊዜ ላይሞላ ይችላል። ምናልባት መስሪያ ቤት ስልካችሁን አስቀምጡ ተብላችሁ የምትገቡ አይነት ሊሆን ይችላል። ወይ መሀል ላይ ያወራችሁ ባትሪ ሊዘጋባችሁ ይችላል። ወይም ሻወር ቤት ልትሆኑ ትችላላችሁ። የተለያየ አይነት ወርልድ ስለሆናችሁ የተለያየ አይነት ታስክ ይኖራችኋል። ምናልባት እንደዚህ ላደርግ ነው እያላችሁ ካላሳወቃችሁ በስተቀር ያንን ኤክስፔክቴሽን ማሸነፍ አችሉም እና አብዛኛው የፍቅር ግንኙነት ወይም የትዳር ግንኙነት በሎንግ ዲስታንስ ሪሌሽንሺፕ ውስጥ የመፍረስ አደጋ ያጋጥማል። ኢቭን በጣም የሚያምር ትዳር ቤተሰብ ልጆች ኖራችሁ ለመለወጥ መታችሁ ቢሆን ሚስ አንደርስታንድ ትደረጊያለሽ ወይም ትደረጋላችሁ። አንድ ሪሌሽንሺፕ መስራታችሁ ከመጣችሁ ሪሌሽንሺፑ በፍቅር ማነስ ሳይሆን በታይም ልዩነትና በኤክስፔክቴሽን መካከል ባለው ምክንያት ጥርጣሬ ይፈጠራል። እምነት ማጣት ይፈጠራል እና በዛ ምክንያት የሪሌሽንሺፕ ሊበላሽ ይችላል። ወይም ደግሞ እዚህ ሆናችሁ ሪሌሽንሺፕ ሳያስፈልጋችሁ ብቸኛ ስለሆናችሁ ብቻ የብቸኝነታችሁን የሚጋራችሁ ለምሳሌ እናት አባታችሁ እንደፈለጋችሁ ላያወሯችሁ ይችላል። ያላችሁን ኢሞሽናል ሮለር ኮስተር እያሳለፋችሁ ያላችሁትን ነገር ለፍቅረኛ የምታወራና ለወንድም ለእናት ለቤተሰብ የምታወራ ወሬ ይለያያል። አትሊስት ከፍቅረኛ ጋር ስትሆን ኢሞሽናል የሆኑ ነገሮችን ሴክሹዋል የሆኑ ነገሮችን እናወራለን። በዛም ሂል ልንሆን እንችላለን። ከጭንቀታችን ከዲፕሬሽናችን ልንወጣ እንችላለን እና በማይፈለግ ጊዜና ቦታ ውስጥ ሪሌሽንሺፕ ውስጥ እንገባለን። ብቸኝነታችንን ስትረሳችንን ለማምለጥ ብለን ማለት ነው። ከዛ በኋላ ዲፔንደንስ ኮዲፔንደንስ ይመጣል። በቃ የሆነ አታችመንት፣ ትክክለኛ ፍቅር ሳይሆን አታችመንት ይዘናል ከዛ ሰው ጋር። ያንን ሰው ጋር ለማውራት ያን ሰው ሲደውልልን ደስተኛ መሆን፣ መች ነው የሚደውልልኝ፣ መች ነው የምትደውልልኝ ብሎ ያንን ሰው ኦብሴሽን ውስጥ መግባት ማለት ነው እና ሳይደውሉ ሲቀሩ ማዘን፣ መከፋት፣ ስራ ቦታ ላይ ፎከስ አለማድረግ በጣም ሀይ የሆነ አታችመንት እና ኮዲፔንደንስ ይፈጥራል። ያ እንደዚህ አይነት ሪሌሽንሺፕ ውስጥ ማለት ነው በስደት የሚፈጠረው ሪሌሽንሺፕ ብቸኝነታችንን ምክንያት አድርገን የምንፈጥረው ሪሌሽንሺፕ ማለት ነው። በሩቅ ስፔሻሊ አብዛኞቻችን በአረብ ሀገር ያላችሁ ወንድም እህቶቼ ስፔሻሊ ሴቶች በዚህ ሪሌሽንሺፕ ውስጥ የሚገቡ ቶሎ፣ ወንዶችም እንደዛው እና የማያውቁትን ሰው ማፍቀር መውደድ፣ ከዛ በኋላ ገንዘብ ኢንቨስት ማድረግ ያንን ሰው መጨረሻ ላይ ድሮፕ ያው ደንብ አድርጓቸው ብቸኝነቱ ባመጣው ሪዝን ምክንያት ያልፈለግነው አይነት ሪሌሽንሺፕ ውስጥ እንገባለን። ወይም የነበረውን ሪሌሽንሺፕ ባለመረዳት ምክንያት በሚስ አንደርስታንዲንግ ምክንያት ከእንደዚህ አይነት ሪሌሽንሺፕ ውስጥ እንወጣለን። ወይም ደግሞ ለዛ ሰው ገንዘባችንን ጊዜያችንን ኢንቨስት እናደርጋለን፣ ታይማችንን ዌስት እናደርጋለን እና
መጨረሻ ላይ ፌል ሊያደርግ ይችላል። ያ ሪሌሽንሽፕ በገንዘብ ብዙ ሰዎች ሚዲያ ላይ እንደምንሰማው ወይ ከገንዘባችሁ አልሆኑ ወይ ከፍቅራችሁ አልሆኑ ወይ ከጊዜያችሁ አልሆኑ እና ታይማቸውን ዌስት አድርገው በዛ አይነት መንገድ ዲስትራክት የሚሆኑ ራሳቸውን ማጥፋት በሌላ ዓለም ውስጥ መግባት ይጀምራሉ እና እነዚህ ከላይ የጠቀስኳቸው በሙሉ ቻሌንጆች ናቸው። ምናልባት በዚህ ህይወት ውስጥ የምትኖሩ ሰዎች ትኖራላችሁ። ይህ ለእናንተ ምርጥ ሜሴጅ ሊሆን ይችላል። አይናችሁን ሊከፍትላችሁም ይችላል። ወይም ደግሞ በዚህ ያለፋችሁ ሰዎች ይህን ፕሮግራም አይታችሁ እኔ የማቀርበውን ሀሳብ ሼር እንደምታደርጉት ተስፋ አለኝና ጀነራሊ ስደት ህይወት ውስጥ ከዚህም በላይ ጊዜ ኖሮኝ ባወራ እና ኤክስፕሌን ባረግ ደስ ይለኛል። ግን ሁላችንም የራሳችን ታይም እና ጊዜ አለን። አይ ቲንክ ስናት ቦሪንግ እንዳልተደበራችሁ ተስፋ አደርጋለሁ። ምናልባት ደቂቃውም እየሄደ ነው። አይ ሆፕ በቀጣይ ሌላ አይነት ፕሮግራሞችን ደስ የሚሉ ርዕሶችን እያመጣው እንደምንጨዋወት እና አንደርስታንድ እንደምንደራረግ ተስፋ አደርጋለሁ። ቦንድ ይኑረን። ላይክ፣ ሰብስክራይብ፣ ሼር አድርጉኝ፣ ሰፖርት አድርጉኝ። ብዙ አይዲያዎች አሉኝ ስለ ቢዝነስ፣ ስለ ፍቅር ህይወት፣ ስለ ብዙ ነገሮች ይሰከሳሉ፣ ገና ይወራሉ። ገና ጀማሪ ነኝ። ላይክ፣ ሰብስክራይብ፣ ሼር አድርጉኝ ለሌሎች እንዲደርሱ። በቀጣይ እንድሰራላችሁ የምትፈልጉበት ርዕስ ደግሞ ካለ ወይም የቀረ አለ ብላችሁ የምታስቡ ካለ ደግሞ ኮሜንት ሴክሽኑ ላይ ድሮፕ አድርጉ፣ ጻፉልኝ። በቀጣይ ደግሞ ደስ የሚልና ሊያዝናናችሁ የሚችሉ ሳቅፈን የሚፈጥሩ ነገሮች ፕሮግራሞችን አቀርብላችኋለሁ። አመሰግናለሁ። መልካም ጊዜ ይሁንላችሁ።